እኔን ቻሌንጅ ከጀመርኩ ኦልሞስት አንድ ሳምንት አልፎኛል። ነገር ግን በዚህ በአንድ ሳምንት ውስጥ ቢያንስ ካለፉት ሳምንታት ካሳለፍኳቸው ቀናት የተሻለ ቀናትን እያሳለፍኩ ስለሆነ ነው ይሄን ቻሌንጅ ብትጀምሩት እናንተም የተሻለ ቀናትን ልታሳልፉ እንደምትችሉ በማሰብ ነው ይሄን ቪዲዮ የሰራሁላችሁ። አይሆፕ ደግሞ በትንሹም ቢሆን እንደሚጠቅማችሁ አስባለሁ። እንዲሁም ዲሲፕሊን ሆነን ከቀጠልን ደግሞ ህይወታችንን እስከነ መጨረሻው ከማንፈልጋቸው ዲስትራክቶች ወጥተን የተሻለ ነገር ላይ እንዲሁም ለነጋችን በሚጠቅም ነገር ላይ ፎከስ በማድረግ ላይፋችንን ልንቀይር እንደምንችል ስለማስብ ነው። እኔ እንደ ቻሌንጅ ብዬ የጀመርኳቸው ታስኮች በጣም ቀላልና ማንኛውም ሰው ካልሰነፈ ብቻ ሊያደርጋቸው የሚችሉ ነገሮች ናቸው። እኔ እንግዲህ በዚህ አንድ ወር ውስጥ ማለትም በሚቀጥሉት 30 ቀናት 5 አዲስ ነገሮችን ወደ ህይወቴ ለመጨመር አስቤያለሁ። በእርግጥ አንዳንዱን ድሮ ማደርጋቸው ነበር፣ ነገር ግን ጀምሬ መተው ነው እንጂ ጨርሻቸው ወይም የህይወቴ አካል አድርጌያቸው አላውቅም። አይሆፕ ከዚህ በኋላ ግን ከእናንተ ጋር ከግብ እንደማደርሳቸው አምናለሁ። ቪዲዮውን እስከ መጨረሻ ተመልከቱት። እንጀምር። በቀጣዩ አንድ ወር ውስጥ አብረን የምንጀምረው የመጀመሪያው ቻሌንጅ ጸሎት ነው። እኔ በባህሪ ትንሽ ነገር ያስጨንቀኛል እና እንደውም አንድ ጓደኛዬ አንድ ቀን ምን ብሎኛል መሰላችሁ? ጭንቀት መልክ የሚኖረው አንተን ይመስላል ብሎኝ ያውቃል። መቼም ይሄ ባህሪ ያለባችሁና በእኔ እድሜ ያላችሁ ወጣቶች ደግሞ ይሄ ስሜት በደንብ ይገባችኋል ብዬ አስባለሁ። ምክንያቱም በዚህ ጊዜ እንዲሁም በእኔ እድሜ ብዙ የሚያስጨንቁን ነገሮች አሉ፣ ግን እመኑኝ መልሱም በጸሎት እንጂ በመጨነቅ አታገኙትም። ሳክስ አይደለም። እኔ በዚህ በትንሽ ቀናት የተረዳሁት ነገር ቢኖር እኛ እምነታችን ጎዶሎ ስለሆነ ነው እንጂ የምንጨነቀው ፈጣሪ ስለኛ ያስባል። ፈጣሪ የሚጠቅመንን ነገር ሁሉ በጊዜው ያደርግልናል። ዞር ብለን እንኳን ከ1 ዓመትና ከ2 ዓመት በፊት የነበርንበትን ህይወት ብናስታውስ በጣም ብዙ ነገር ተደርጎልናል። በጣም ብዙ ነገር ተቀይሯል። ስለዚህ ከዛሬ ጀምሮ ስንወጣና ስንገባ መጸለይ፣ ማመስገን እንጀምራለን ማለት ነው። ሁለተኛው አብረን የምንጀምረው ቻሌንጅ ኤክሰርሳይዝ ማድረግ ነው። እኔ ከድሮውም ስፖርት የመስራት ችግር የለብኝም። ችግሬ ግን ምን መሰላችሁ? ከ2 ወር በኋላ ግን በቃ እጅ ነው የሚለኝ። በእርግጥ የብዙዎቻችን ችግር ይሄ ነው። በእርግጥ ብዙ ወጣቶች ስፖርት የመስራት ችግር የለባቸውም። የብዙዎቻችን ችግር ግን ኮንሲስተንሲ ነው። በቃ እኔ እንደማስበው ቶሎ ለውጥን ስለምንፈልግ ይመስለኛል የትም ሳንደርስ የምናቋርጠው። ስለዚህ ለውጥ ላይ ትኩረት ከማድረግ ይልቅ ፕሮሰሱ ላይ ትኩረት ብናደርግና በቃ ልክ እንደ ህይወታችን አንዱ አካል ማድረግ መብላት እንዳለብን እንደምናስበው ስፖርት መስራትም ጀስት አንዱ የህይወታችን አካል ማድረግ። ስለ ኤክሰርሳይዝ ብዙ ማለት አልፈልግም፣ ምክንያቱም ጂም የገባችሁ ቀንና ያልገባችሁ ቀን እንኳን ምን ያህል የተለያየ ቀን እንደምታሳልፉ ስፖርት ሰርታችሁ የምታውቁ ሰዎች ታውቁታላችሁ። ስለዚህ ሁለተኛው ቻሌንጃችን በዚህ ወር ኤክሰርሳይዝ ማድረግ እንጀምራለን ማለት ነው። ሶስተኛው አብረን የምንጀምረው ቻሌንጅ ወደፊት ይጠቅመኛል፣ ፓሽኔ ነው ወይም ደግሞ ማርኬቱ ላይ በጣም ተፈላጊ ነው የምትሉትን አንድ ነፃ ኮርስ መማር እንጀምራለን። እኔ መስራት የምፈልገው ወደፊት ቢሆን እዚሁ ሶሻል ሚዲያ ላይ ነውና ሶሻል ሚዲያ ማርኬቲንግ ኮርስ በነፃ ዌብሳይት ላይ መማር ጀምሬያለሁ እና በአንድ ወር ውስጥ እንግዲህ አድፍጣችሁ መማር ከቻላችሁ ከ1 ወር በላይ ኮርሶቹ ጊዜ አይፈጁም። ክላሳችሁን ከጨረሳችሁ በኋላ ደግሞ ሰርተፍኬትም ትወስዳላችሁ። እንደ ፍላጎታችሁ በጣም የተለያዩ ኮርሶች በነፃ ማግኘት ትችላላችሁ። ከእናንተ የሚጠበቀው ትኩረት ሰጥታችሁ ክላሶቹን አቴንድ ማድረግ ነው። ምክንያቱም ኦንላይን ላይ ኮርስ በነፃ ስንወስድ በነፃም ስለሆነ ሊሆን ይችላል ወይም የሚቆጣጠረን ስለሌለ ሊሆን ይችላል፣ አላውቅም። ብቻ ክላስ ገብተን አቴንድ እንደምናደርገው ፎከስ አናደርግም። በዚህ አንድ ውስጥ እንግዲህ አንድ የምትወዱትን ማወቅ የምትፈልጉትን ወይም ደግሞ ፓሽኔ ነው የምትሉትን ኮርስ እንወስዳለን ማለት ነው። እኔ እየወሰድኩበት ያለሁበትን ዌብሳይት እንዲሁም ሌሎች ነፃ ዌብሳይቶችን ሊንካቸውን እዚህ ቪዲዮ ዲስክሪፕሽን ላይ ያስቀምጥላችኋለሁ። በዚህ አንድ ወር ውስጥ እንግዲህ አንድ ሌላ ስኪል ሊኖረን ነው ማለት ነው። አራተኛው አብረን የምንጀምረው ቻሌንጅ ከገንዘብ ጋር ከሰልፍ ኢምፕሩቭመንት ወይም ደግሞ ህይወታችን ላይ ብቻ ለውጥ ሊያመጣ የሚችል መጽሐፍ ማንበብ እንጀምራለን። አውቃለሁ እንደዚህ አይነት መጽሐፍ ማንበብ በጣም ቦሪንግ ነው። ነገር ግን የያዝነው ነገር ራስን መለወጥ ራስን ማሸነፍ እስከሆነ ድረስ የግድ ማድረግ አለብን። መጽሐፍ መግዛት የሚችሉ ብገዙ ይመረጣል። መግዛት የማትችሉ ግን አንዳንድ መጽሐፍ በፒዲኤፍ የቴሌግራም ቻናሌ ላይ ያስቀምጥላችኋለሁ። እንዲሁም ደግሞ አንዳንድ ከፋይናንሻል እና ከሰልፍ ኢምፕሩቭመንት ጋር የተገናኙ ለምሳሌ ላይ እንደ አቶሚክ ሃቢት እና ቲንክ ኤንድ ግሮው ሪች የመሳሰሉ መጽሐፍቶችን ወደ አማርኛም ተተርጉሞ አይቻለሁ። ስለዚህ በቀላሉ ታገኟቸው ትችላላችሁ። በዚህ አንድ ውስጥ እንግዲህ ከገንዘብ ጋርና ከሰልፍ ኢምፕሩቭመንት ጋር የተገናኙ ህይወታችን ላይ የሆነ ነገር ሊጨምርልን የሚችል መጽሐፍ ማንበብ እንጀምራለን ማለት ነው። በመጨረሻም አብረን የምንጀምረው ቻሌንጅ ዲስትራክት ከሚያደርጉን ነገሮች እንርቃለን። እመኑኝ እነዚህን ነገር ማድረግ ካላቆማችሁ ወዴትም ከፍ ማለት አትችሉም። እንዲሁም ደግሞ እስካሁን ስንላቸው የነበሩትን ነገሮች ማድረግ አትችሉም። ለብዙ ሰዓት ቻት ማድረግ፣ ሶሻል ሚዲያ ላይ ዝም ብሎ ስክሮል ማድረግ፣ ቲክታክ ላይ ሽት የሆኑ ኮንተንቶችን ማየት፣ ቤቲንግ፣ እኔ ለብዙ ጊዜ የምፈልጋቸውን ነገሮች ላይ ትኩረት እንዳላደረግና
ሲበጠብጡኝ የነበሩ ነገሮች ናቸው። ሶ እንደዚህ አይነት ችግር ያለባችሁ ሰዎች በዚህ 1 ወር ውስጥ ወይ እንቀንሳለን ወይ ደግሞ ከናካቴው እናቆማለን ማለት ነው። በሚቀጥሉት 30 ቀናት ማለትም በዚህ 1 ወር ውስጥ እንግዲህ እነዚህን 5 ቻሌንጆች ከቻለን 5ቱንም ካልቻለን እንግዲህ 4 ወይም 3ቱን ሆፕፉሊ ደግሞ በጣም ቀላል ነገር ናቸው። ስንፍና ካልተጫነን በስተቀር ማድረግ እንችላለን። አይሆፕ እነዚህን ቻሌንጆች ወደ ህይወታችን አምጥተን ልክ የዛሬ ወር እንደምንገናኝ። ቪዲዮ ከጠቀማችሁ ላይክ ማድረግ እንዳይረሳ፣ እንዲሁም ብዙ ሰው ጋር እንዲደርስ ደግሞ ቪዲዮን ሼር አድርጉት። በመጨረሻም ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አሪፍ ቪዲዮ እንገናኛለን። ቻው።